እንግዲህ ሀገር ከቤተሰብ ይጀምራል። ቤተሰብ ደግሞ ከልጆች አስተዳደግ ይጀምራል። ይህ የሀገር መሰረት የሆነውን የልጆች አስተዳደግ ከባህል፣ ከእምነት እንዲሁም ከታሪክ አንጻር ሰፋ ባለመልኩ እንቃኛለን። አብሮነታቸው አይለያል። አንዳንድ ወላጆች አልገጠሟቸውም የሆነ ነገር እስቲ ብሎ ሲያል እንኳን ሳናይድልኝ ድል ብቻ አታስቸግረኝ። ያቺ ቦታ እንደዛ የሚባልባት አለ። እንደዚህ ፈልጌ ነው ሲል ለምንክ እንዲህ ላደርግበት አይ እንዲህ እኮ በዚህ ነገር አይደረግም። አንድ ትምህርት ሰጠ እዛ ነጭ ወረቀት ላይ የሆነች ነገር ጻፍክ፣ ነገም ይጠይቃል። ነገም ሲጠይቅ እንዲህ ነው አዲስ ነገር ለመፍጠር ይጣጣራሉ። እንደዛም ሲያደርጉ ማበረታታት አይቶ አዎ ጎበዝ፣ አንተ ጎበዝ ስለሆንክ ይሄ ይገባል መሸለም። እንግዲህ ወደ አራተኛው እንሂድ። በልክ ወይም ነፃነትን በወሰን የሚሰጡ በልክ ወይም ነፃነትን በወሰን የሚሰጡ ይሄን የሚያስፈልግ ልክ አለው። ሁሉ ነገር ልክ አለው፣ ያስፈልገዋል። ስለሚያስፈልገው ነው የተሰራው። ነፃነትን በወሰን የሚፈቅዱ እስቲ እነኝን እንያቸው ደግሞ። እነዚህ ወላጆች ልጆቻቸውን ወሰን አስቀምጠው ነፃ እንዲሆኑ የሚፈቅዱ ሲሆን ልጆቻቸውን ምርጫ ያከብራሉ፣ የልጆቻቸውን ሀሳብ ስሜትና አስተያየት ያዳምጣል። በልክ ነፃነት ይሰጧቸዋል፣ ምርጫቸውን ያከብሩላቸዋል፣ የልጆቻቸውን ስሜት፣ ሀሳብ፣ አስተያየት ይቀበላሉ፣ ያዳምጣሉ። ቁጭ ብለው ሀሳብ ያመጣሉ። ልጆች ቁጭ ብለው ያዳምጡና እነሱ የሚያክሉበት ደግሞ ይኖራል። በጣም ጥሩ ሀሳብ ነው፣ እንዲህ ብታደርግበት ደግሞ የተሻለ ይሆናል። ከዛ ልጁ ምን ይሆናል? በጣም ጠቃሚ አሁን እዚህ ጋር ልብ ይገባል። በጣም ጠቃሚ በሆኑ ነገሮች ላይ የሚወስኑት ወላጆች ናቸው ይላል። ጠቃሚ ለህይወታቸው አስፈላጊ የሆነ ነገር ላይ የወላጅ ጣልቃ ገብነት ያስፈልጋል። ጠቃሚ የሆነ ነገር ላይ የወላጅ ጣልቃ ገብነት ከሌለ የወደፊት ህይወታቸው ሊበላሽ ይችላል። ስለዚህ ዛሬ ነው ነጋቸውን ዛሬ ነው የምንሰራላቸው። በዚህ መንገድ የሚያድጉ ልጆች ከሌሎች ጋር ተግባብተው ለመስራት የሚችሉና በራሳቸው የሚተማመኑ ስኬታማ ሰዎች ይሆናሉ ይላል። ምን አይነት ልጆች ናቸው ስኬታማ የሚሆኑት? በልክ ወይም ነፃነትን በወሰን የሚሰጡ። ወሰን አለው፣ ልክ አለው። በዛ የሚሰጡ ወላጆች እንደዚህ አይነት ናቸው። አንተ ከአራቱ የትኛው ጋር ነህ? እንግዲህ ከአንድ እስከ አራት አይተናል። የትኛው ጋር ነው ራስን የምታስቀምጠው? ፈትሽ። ምክንያቱም አውቀህ አይደለም፣ ከአራቱ ውጪ ከሆንክ አውቀህ አይደለም ይወጣ መስሎክ ነው። ስለዚህ የትኛው ጋር ነህ? ያ ራስን ማየት ያስፈልጋል። አንዳንድ ወላጆች ልጆቻቸው ላይ ወይ ትዳራቸው ላይ ችግር ሲፈጥሩ ይታያል። እንዲህም የሚያሳድጉ ወላጆች አሉ። ልጆቻቸው አባት ሲቆጣ እናት ተው ለምን ትቆጣለህ? ጣልቃ ትገባለች። እናት ስትቆጣም የአባት ጣልቃ ገብነት እሱ መጥፎ ነው። አንደኛ ልጆቹ ሳይድ ያደርጋሉ፣ ያ ተው ወደሚለው ወገን ያጋድል። እናት ስትቆጣ አባት ጣልቃ ገብቶ ተይ አትቆጪ፣ እንደዚህ አትናገር የሚል ከሆነ እስከ ትዳር ፍቺም የሚያስኬዱ ነገሮች ይፈጠራሉ ልጅ አስተዳደግ ላይ። ምክንያቱም ልጅ ሁለቱንም እኩል አክብሮ እኩል ፈርቶ ነው ማድረግ ያለበት እንጂ አባት ተይ አንቺ አትቆጪ፣ እንደዚህ ልጄን አትናገሪ፣ እንደዚህ አትሁን የሚል ከሆነ ትዳራቸው ምን ይሆናል? በጭቅጭቅ የተሞላ ይሆናል። ልጆች ፊት የሚጨቃጨቁ ከሆነ፣ ልጆች ፊት የሚሰዳደቡ ከሆነ፣ ጥሩ ፊት ልጆች ፊት ካላሳዩ ያም መጥፎ ነው። ልጅ አስተዳደግ ላይ ጣልቃ ገብነት አያስፈልግም። እናት ሲያጠፋ ካገኘችው ትቆጣ፣ ልጇ ነው። አባት ዝም ማለት አለበት። አባት ሲቆጣም እናት ዝም ማለት አለ። ለምን? ዛሬ የሰሩት ነው ነገ የሚያፈራው። ዛሬ እነሱ አንዳቸው ብቻ ተፈርተው ካደጉ ከፍ ሲሉ ያ ልጅ እንደዛ ነው የሚያድገው። እንደዛ ነው ልጆች የሚያሳድገው። አንተ ባለቤትህ ስትቆጣ ጣልቃ ከገባህ ከትዳር ሰላም ማጣት በተጨማሪ የሌላ ትዳርንም እያበላሸ ነው። የወደፊት የልጅህን ትዳር ልጅህ ሚስቱ እንድትቆጣ አያደርግም፣ አንተን አይቷል። ስለዚህ ያንተ ትዳር ሰላም ማጣት ሳያንስ እዛ ጋር የልጅህን ታጠፋለህ ማለት። ልጅህ
ጥሩ ጭንቅላት ኖሮት ካላስቀረው ራሱ ጋር። ስለዚህ ብዙ አይነት ነገሮች ልጅ አስተዳደግ ላይ ጥንቃቄ ያስፈልጋል። ምን አይነት ልጅ ነው ማሳደግ ያለ? ልጄ ሲያድግ ምን አይነት ነው መሆን ያለ? ምርጫውን ታከብርለትና ምርጫው ግን እንዲህ ነገር አለበት፣ እንዲህ ብታደርገው ይስተካከላል፣ በዚህ ጋር ብትሄድ እንዲህ ትሄዳለህ እንጂ ተነስተ ልጅን ባላቶሊ የምትቆርጠው ከሆነ እሱ ምንም ሳያውቅ ልጅ ከፍ ሲል ዶክተር ነው መሆን ያለበት የምትለው ከሆነ ፓይለት ነው መሆን ያለበት፣ ወታደር መሆን ቢፈልግስ የሀገሩ ሰላም የሚያስጨንቀው ቢሆንስ ዶክተር ሁን ብለህ ዶክተር ታደርገዋለህ። ደስተኛ ሳይሆን ህይወቱን ያሳልፍ። ምክንያቱም የአባቱን ፍላጎት የእናቱን ፍላጎት ነው እንጂ እየኖረ ያለው የራሱን ፍላጎት አይደለም፣ መርጦት አልገባበትም። ስለዚህ በቸልተኝነት ሰርጀሪ ሲሰራ ሰው እጁ ላይ ሊያጣ ይችላል፣ ህይወት ሊጠፋ ይችላል። የዚህን ያክል ጠለቅ ብሎ ማየት ያስፈልጋል። ምርጫው ምን እንዳለው ትነግረዋለህ። ስለነገርከው ያውቀዋል ያለውን። ስለዚህ ያን ነገር ያን ቻሌንጅ ማለፍ እንዳለበት ራሱን አሳምኖ ይመጣል፣ ያልፈዋል። አውቆት ነው የመጣው እንጂ ዝም ብለህ አንተ የፈቀድከውን ብቻ እንዲኖር ካደረግ በኑሮው ደስተኛ አይሆንም፣ በስራው ደስተኛ አይሆንም። ደስተኛ ያልሆንክበት ነገር ደግሞ መጨረሻው አያምርም። ልጆች ውሳኔ ላይ፣ ልጆች ጥያቄ ላይ፣ ስሜታቸው ላይ የምናደርጋቸው ነገሮች ጥንቃቄ ይፈልጋሉ። በጣም ጥንቃቄ ይፈልጋሉ። ግዴለሽ ሆነንም በጣም ከለቀቅናቸው ምን ይሆናሉ? ወጥተው የሃይማኖት ተቋማትን የሚያቃጥሉ፣ ሽማግሌ የማያከብሩ፣ ለማንም የማይታዘዙ፣ ለማንም የማያዝኑ፣ ርህራሄ የሌላቸው፣ ማህበራዊ ህይወታቸው የተጓደለ፣ ብቸኝነት የሚሰማቸውም ሊሆኑ ይችላሉ። ስለዚህ ግዴለሽ ልጅ ሙሉ የሚሆነው ግዴለሽ ልጆችን ሲያገኝ ነው። እሱን የሚመስሉ ካላገኘ ብቸኝነት ይሰማዋል፣ ራሱን ያገላል ከሰዎች፣ በኋላ ጭንቀት ላይ ይወድቃል። እና ለዚህ ነው ልጅ ስናሳድግ በእውቀትና በጥበብ ይሁን የምንለው። ያንን ነው ስልጣኔ ሲመጣ ብዙ ነገሮችን ይዞ ይመጣል። እያንዳንዱ ስልጣኔ ሲመጣ ይዞ የሚመጣቸውን ተግዳሮቶች ማለፍ ይችላሉ ወይ? እኔ ወደዚህ ዓለም ያመጣሁት ልጅ ኃላፊነት ወስጄ የማሳድገው ልጅ ያን ማለፍ ይችላል ወይ ብለህ ነገር ልትጨነቅለት ይገባል። ምክንያቱም ከዓላማው የሚያዘናጉት ብዙ ነገሮች አሉ እንዳሉ ቀድመህ ትነግረዋለህ። አሁን ስንቷ እናት ነች ለሴት ልጇ 14 ዓመት ከሞላት በኋላ ደም እንደሚፈሳት ወይንም የወር አበባ ነው የሚባለው በሴቶች አባባል፣ እሱን እንደምታይ ተፈጥሯዊ ነገር እንደሆነ ልታይ እንደምትችል ስንቱ እናት ነች የምትነግራት። ልጆች እኮ እናያለን ትምህርት ቤት ድንገት ሲመጣ የወር አበባቸው ተፈጥሯዊ መሆኑ ስላልተነገራቸው ይሳቅቃሉ፣ ይደነግጣሉ፣ ይሸማቀቃሉ። እነሱ ላይ ብቻ የሆነ እነሱ ላይ ብቻ የተደረገ አድርገው ያዩታል። ለምን? እዚህ ጋር እናትየዋ የሰራችው ስራ ስለ አንዳንድ ትምህርት ቤቶች ምስጋና ይገባቸዋል። ሴቶችን ያስተምራሉ፣ እንደዚህ አይነት ነገር ይሰጣሉ። የንጽህና መጠበቂያውንም የሚሰጡ አሉ። አሁን እሱን እያየን ነው። ግን ሁሉም ትምህርት ቤት ነው ይሄን የሚያደርገው? ልጅሽ ከአንቺ ማወቅ ያለባት አለ። ከውጭ አውቃ ከምትመጣ አንቺ ብትነግሪያት ያለፍሽበትን አሁን እዚህ ደረጃ ላይ ደርሰሻል። እኛ እንደ አበባ ነን። ልክ እጽዋት አድገው አበባ አብበው የአበባ ፈንድቶ ወደ ፍሬ እንደሚቀየርና እንደሚያድግ እንደዛ ነን። አሁን አንቺ 14 ዓመት ስለሞላሽ እንደዚህ የሚባል ነገር አለ፣ ፔሪድ የሚባል ነገር አለ፣ ታያለሽ እሱን። ስለዚህ ልብስሽ ላይ ደም ስታይ እንዳትደነግጪ፣ ተፈጥሯዊ ነው፣ አንቺ ላይ ብቻ የሆነ ነገር አይደለም ብለሽ ለልጅሽ ትነግሪያለሽ። ልጅሽን ቁጭ አድርገሽ እንደዚህ ታወሪያለሽ። አሁን አንድ ጓደኛዬ እንደ ምሳሌ ልንገራችሁ። ጓደኛዬ በዚህ በኩል ከሚስቱ በላይ በጣም ፈጣን ጎበዝ ነው። ሴት ልጅ አለችው ልክ 14 ሲሞላት። ምክንያቱም ሁሉም በ14 ያሉ ማለት አይደለም። እንደ ሰውነታቸው ማደግ እንደ ሰዎቹ ፊዚካል ነው እንትን የሚለው። ቅጭጭ ያሉ ማለት በጣም በጉዳት ያሉ ከሆኑ 15ንም ሊያልፉ ይችላሉ። በጣም የፋፉ ሰውነታቸው ቶሎ ያን ነገር ያመነጫል ብለን የምናስባቸው ልጆች ግን ነገራት። ቁጭ አድርጎ የነገረኝን ነገርኳት አለ። አሁን አንቺ 14 ሞልቶሻል፣ እንዲህ አይነት ነገር አለ ታያለሽ።
ስታይ እንዳደነግጭ ተፈጥሯዊ ነገር ነው። እንግዲህ ስለ ልጆች አስተዳደግ ስናነሳ አንዳንድ ወላጆች ደግሞ ጥላቻን እያስተማሩ የሚያሳድጉ ልጆች አሉ። ጥላቻን፣ ዘረኝነትን፣ ብሔርተኝነትን። አሁን ያለው ዘረኝነት፣ አሁን ያለው ብሔርተኝነት ከልጅ አስተዳደጋችን የመጣ ነው።